መጀመሪያ ገና ስነቃ አይንህ በነጭ ብርሃን ይሞላል። አይኖች ብርሃኑን መላመድ ሲጀምሩ ግን አካባቢህን ማስተዋል ትጀምራለህ። ከላይ ሲንቀሳቀሱ ያያቸው ነጠብጣቦች ጭንብል ያደረጉ ፊቶች እንደሆኑ ትረዳለህ። እጆቻቸውም ሰውነት ውስጥ ነው። ችግር ውስጥ ነህ። መሮጥ አትችልም፣ መጮህም እንደዛው። እንደ ድል ሆኖ ግን ምንም ህመም እየተሰማህ አይደለም። ቢሆንም ግን ነቃ ብለህ መከታተል ይኖርብሃል። ይህ በሰርጀሪ መሃል ብትነቃ ምን ሊከሰት እንደሚችል ነው። በቀዶ ጥገና ወቅት መንቃት የመከሰት እድሉ ከ19 ሰው አንድ ሰው ላይ ነው። ብዙ ላይመስል ይችላል፣ ግን በአሜሪካ ውስጥ ብቻ በየቀኑ በአማካይ 130,000 ቀዶ ጥገናዎች ይደረጋሉ። ማለትም በየቀኑ 7 ሰዎች በሰርጀሪ መሃል ይነቃሉ ማለት ነው። ብዙውን ጊዜ ሲከሰት ህመም አይኖረውም፣ እናም በ5 ደቂቃ ውስጥ ወደ ሰመመኑ ትመለሳለህ። ነገር ግን ሁሌም እንዲህ ቀላል ይሆናል ማለት አይደለም። ማደንዘዣ ወስደው ከነቁ ሰዎች መሃል በተወሰደ ጥናት ከ18% የሚሆኑት ህመም እንደተሰማቸው ተናግረዋል። አንዳንዶችም ከሰርጀሪ በኋላ ከፍተኛ ጭንቀትና ቅዠቶች ያጋጥሟቸዋል። ከማንኛውም ቀዶ ጥገና በፊት ማደንዘዣ ባለሙያው የህክምና ታሪክህን ይገመግማል። ስለ ልምዶችህ፣ አኗኗርህ ይጠይቃል። የሁሉም ሰውነት ለማደንዘዣው የተለያየ ምላሽ ነው የሚሰጠው። ስለዚህ የማደንዘዣ ባለሙያ ስራ የሚሆነው በቀዶ ጥገና ወቅት ንቃተ ህሊናህን የሚያሳጣህን መጠን ማወቅ። ከደቂቃዎች በኋላ እየከበደ እንቅልፍ እየወሰደ ምንድነው ጠዋት ሆነ እንዴ? የት ነው ያለው? ማደንዘዣ ወስዶ መንቃት በተለያዩ መንገዶች ሊከሰት ይችላል። ብዙውን ጊዜ ከሰመመን ማደንዘዣው ወይ ደግሞ ከጡንቻ ማደንዘዣው፣ አንዳንዴ ደግሞ ከሁለቱም ጋር ችግሮች ይኖራሉ። ሰውነትህ የጡንቻ ማደንዘዣውን አልቀበልና የሰመመኑ ላይ ደግሞ ይሰራል። በዚህ መሃል ንቃተ ህሊናህን ታጣለህ። ሰውነትህ ግን ሊንቀሳቀስ ይችላል። ማደንዘዣ ባለሙያው ይህንን በፍጥነት ይገነዘባል። እናም ተጨማሪ የጡንቻ ማደንዘዣ በመጨመር ወዲያውኑ ችግሩን ያስተካክሉታል። አንዳንዴ ደግሞ የሰመመኑና የጡንቻ ማደንዘዣው ሁለቱም በአንድ ጊዜ መስራት ያቆማሉ። ይህን ማወቅ ለዶክተሮች ቀላል ነው፣ ምክንያቱም ታካሚው ለመናገር ወይም ለመቀመጥ ሊሞክር ይችላል። እንደገና ዶክተሮች በ5 ደቂቃ ውስጥ ይመልሷል። ከሁሉም በላይ የሚያስደነግጠው ግን የሰመመን ማደንዘዣው ሰውነትህ አልቀበል ብሎ የጡንቻ ማደንዘዣው ግን ሲቀበል ነው። በዚህ ሁኔታ በቀዶ ጥገና ወቅት ልትነቃ ትችላለህ፣ እናም ህመም ሊሰማህ ይችላል። ነገር ግን የጡንቻ ማደንዘዣው በትክክል እየሰራ ባለበት ሁኔታ እንደነቃህ መናገር አትችልም። እርግጥ ነው የመከሰት እድሉ በጣም ጠባብ ቢሆንም ለብዙ ፊልሞች መነሻ ሀሳብ እስከመሆን ድረስ ብዙ ጊዜ ተከስቷል። እኔ ላይ ደርስ ይሁን ብለህ ከፈራህ የማደንዘዣ ንቃት አደጋን ለበለጠ ለመቀነስ የሚረዱ መንገዶች አሉ። ከቀዶ ጥገና በፊት የዶክተርህን መመሪያዎች በጥንቃቄ መከተል፣ አልኮልና ትንባሆ መቀነስ። ምክንያቱም ብዙ መጠጣትና ማጨስ ሰውነትህን ለማደንዘዣ መድኃኒቱ ምላሽ አሰጣጥ ላይ ተጽዕኖ ሊያመጣ ይችላል። ጤናማ ምርጫዎችን እስካደረክ ድረስ ቀጣዩ ቀዶ ጥገና በተሳካ ሁኔታ ይከናወናል። ጨርሰህ ስትነቃ ዶክተርህን ማመስገን ትችላለህ።